ሰፈር ውስጥ በሚደረግ የመንደር ውል መኪና መግዛት ይቻላል? ተገዝቶ እስከተገኘ ህጋዊ ውጤቱ እስከምን ድረስ ነው? ሰላም፣ ሙሉቀን ሰይድ ነኝ። በማንኛውም የፌዴራል ፍርድ ቤቶች ጠበቃና የህግ አማካሪ። እንግዲህ ቁጥራቸው ትንሽ የማይባሉ ግለሰቦች መኪናን በመንደር ውስጥ በሚደረግ የውል ስምምነት ይገዛሉ። በዚህ መልኩ መኪና ከተገዛ በኋላ ይህ መንደር ውስጥ የተደረገው የውል ስምምነት ህጋዊነቱ እስከምን ድረስ ነው የሚል ጉዳይ አከራካሪ ሲሆን ይስተዋላል። ይህን መሰረት በማድረግ የፌዴራል ጠቅላይ ፍርድ ቤት በሰበር መዝገብ ቁጥር 42533 ላይ በሕግ ሰጠው ግልጽ የህግ ትርጓሜ አግባብ የመኪና ሽያጭ ውል በፍትሐብሔር ህግ ቁጥር 1723 በተመላከተው አግባብ ውል ለማዋዋል ስልጣን በተሰጠው አካል ዘንድ መደረግ ይጠበቅበታል ሊባል አይገባም በሚል አቋም ተይዟል። ስለዚህ እንደ ሰበር ውሳኔ ከሆነ የመኪና ሽያጭ ውል በጽሁፍ ከተደረገ በቂ ነው። ይህም ማለት መንደር ውስጥ የሚደረግ የመኪና ሽያጭ ውል ህጋዊ ውጤት ይኖረዋል ማለት ነው። ስለዚህ እንደ ማንኛውም እንደማይንቀሳቀስ ንብረት ወይም ደግሞ እንደ ልዩ ተንቀሳቃሽ ንብረቶች የመኪና ሽያጭ ውል ለማዋዋል ስልጣን በተሰጠው አካል ዘንድ አልተደረገምና መንደር ውስጥ ስለተደረገ ምንም አይነት መብትና ግዴታ አያቋቁምም ማለት አይቻልም። በመሆኑም መንደር ውስጥ የሚደረግ የመኪና ሽያጭ ውል በሻጭና በገዢ መካከል አስገዳጅ ነው፣ እንደ ውሉም ሊፈጸም ይችላል የሚል ሐሳብ እየሰጠው በመንደር ውል የመኪና ሽያጭ ውል የተከናወነ ከሆነ የህግ መሰረት ያለው መሆኑ ሊታሰብበት ይገባል እያልኩ ምክረ ሐሳቤን እቋጫለሁ። ሐሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልኝ።